ክርስቲያኖ ሮናልዶ ከከፍተኛ ተከፋይ ስፖርተኞች ቀዳሚው ሆነ። ሰላም ጤና ይስጥልኝ ወደ ቻናላችን ቤተሰቦች፣ በዛሬው ፕሮግራማችን በፎርብስ መጽሔት ውስጥ ከተዘረዘሩ ከፍተኛ ተከፋይ ስፖርተኞች ከ1 እስከ 10 ያሉትን በቅደም ተከተል ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም ለሌሎች በማጋራት ቤተሰብ ይሁኑ እንላለን። ክርስቲያኖ ሮናልዶ በፎርብስ መጽሔት ለሶስተኛ ተከታታይ ዓመት ከፍተኛ ተከፋይ ስፖርተኞች ቀዳሚው ሲሆን የኤንቢኤው ኮከብ ስቴቨን ከሪ ወደ ሁለተኛ ደረጃ ከፍ ብሏል። በቢዝነስ መጽሔቱ እንደተገለጸው ከሆነ ሮናልዶ ዝርዝሩን ለአምስተኛ ጊዜ መምራት የቻለ ሲሆን አጠቃላይ ገቢው በ15 ሚሊዮን ዶላር አድጎ 275 ሚሊዮን ዶላር ማግኘት ችሎ ነበር። የ40 ዓመቱ ፖርቹጋላዊ አጥቂ ሮናልዶ በ2022 በከፍተኛ ክፍያ አልናስርን በመቀላቀል በሳውዲ ፕሮ ሊግ እየተጫወተ ይገኛል። የቀድሞ የማንቸስተር ዩናይትድ እና የሪያል ማድሪድ ኮከብ ከሜዳ ውጭ ባለ የስፖንሰርሺፕ ስምምነቶችና 939 ሚሊዮን በሚጠጉት የማህበራዊ ሚዲያ ተከታዮቹም ከፍተኛ ገቢን ያገኛል። የኤንቢኤ ተጫዋች የሆነው የጎልደን ስቴቱ ስቴቨን ከሪ ከ156 ሚሊዮን ዶላር በማግኘት ሁለተኛ ደረጃ ላይ ተቀምጧል። ብሪታንያዊ ቦክሰኛ ታይሰን ፉሪ በታህሳስ ወር የዓለም ከባድ ሚዛን ሻምፒዮንነቱን በአሌክሳንደር ኤሲክ ቢነጠቅም በ146 ሚሊዮን ዶላር ወደ ሶስተኛ ደረጃ ከፍ ብሏል። ፉሪ የኔትፍሊክስ የቴሌቪዥን ተከታታይ ትርኢትና ከማልታ ቱሪዝም ጋር ያለው ውል ለገቢው ማደግ እገዛን አድርጎለታል። የሮናልዶ ረዥም ጊዜ ተቀናቃኝ የሆነው ሊዮኔል ሜሲ ከሶስተኛ ወደ አምስተኛ በመውረድ ከፖርቹጋል አጥቂ ወደ ኋላ ቀርቷል። እስኪ ቀጥለን ደግሞ በ2025 የዓለማችን ከፍተኛ ተከፋይ የሆኑ 10 ስፖርተኞችን እንመልከት። አንደኛ ክርስቲያኖ ሮናልዶ እግር ኳስ 275 ሚሊዮን ዶላር። ሁለተኛ ስቴቨን ከሪ ቅርጫት ኳስ 156 ሚሊዮን ዶላር። ሶስተኛ ታይሰን ፉሪ ቦክስ 146 ሚሊዮን ዶላር። አራተኛ ዳክ ፕሬስኮት የአሜሪካ እግር ኳስ 137 ሚሊዮን ዶላር። አምስተኛ ሊዮኔል ሜሲ እግር ኳስ 135 ሚሊዮን ዶላር። ስድስተኛ ሌብሮን ጄምስ ቅርጫት ኳስ 133.8 ሚሊዮን ዶላር። ሰባተኛ ሁዋን ሶቶ ቤዝቦል 114 ሚሊዮን ዶላር። ስምንተኛ ካሬም ቤንዜማ እግር ኳስ 104 ሚሊዮን ዶላር። ዘጠነኛ ሾኤ ኦታኒ ቤዝቦል 102.5 ሚሊዮን ዶላር። አስረኛ ኬቨን ዱራንት ቅርጫት ኳስ 1.4 ሚሊዮን ዶላር በማግኘት ከ1 እስከ 10 ያለውን ደረጃ በደረጃ የያዙ ስፖርተኞች ናቸው። ውድ የቻናላችን ቤተሰቦች የዓለማችንን ከፍተኛ ተከፋይ የሆኑ 10 ስፖርተኞችን ያካተተውን የፎርብስ መጽሔት ዝርዝር ያየንበትን ፕሮግራም በዚሁ ጨረስን። ቻናላችንን ሰብስክራይብ በማድረግ እንዲሁም ለሌሎች በማጋራት ቤተሰብ ይሁኑ እንላለን። ስለነበራችሁ ቆይታ ከልብ እናመሰግናለን። ሰናይ ጊዜን ተመኘው።